የአፍታ ንባብ ተከታታዮች እንደምን አላችሁ? በባለፈው ክፍል በክፍል 1 ስር የቃል ክፍሎችን የተመለከተ ትምህርት አቅርቤላችሁ እንደነበር ይታወሳል። ዛሬ ደግሞ ተከታዩን የቃል ክፍሎችን የምንመለከት ይሆናል። ዛሬ የምንመለከታቸው የቃል ክፍሎች ስለ ቅጽልና ስለ ግስ ይሆናል ማለት ነው። ከዛ አስቀድሞ ግን ወደ ዛሬው ትምህርት ከማለፌ በፊት በባለፈው ክፍለ ጊዜ በክፍል 1 ስር ያየነውን የቃል ክፍሎች ምንነት እንዲሁም ደግሞ ከቃል ክፍሎች ውስጥ ስም አንስተን እንደነበር ይታወሳል። ስለነሱ የተወሰነ ነገር ልበላችሁና ወደ ቀጣዩ ትምህርት እንለፍ። የቃል ክፍሎች ማለት ምን ማለት ነው የሚለውን ስናነሳ የቃል ክፍሎች የቃላትን ባህሪ ለማወቅና ቃላትን በየቃል ክፍላቸው ለመመደብ የሚያስችል መሆኑን እንዲሁም በበርካታ ሺዎች የሚቆጠሩ ቃላት በ6 የቃል ክፍሎች ተመድበው የሚገኙ መሆኑን እንዲሁም የቃል ክፍሎችን ለመመደብ የሚረዱ መስፈርቶችን ማለትም ስለ አገባብና ስለ ቅርጽ የተመለከትን እንደሆነ ይታወቃል። ከዚህም ውስጥ ካሉት የቃል ክፍሎች ውስጥ አንደኛው ስለነበረው ስለ ስምም የተወሰነ ትምህርት እንደተነጋገርን ይታወቃል። ስለዚህ ስሞች ምንድን ናቸው? ስሞችን እንዴት መለየት እንችላለን የሚለውን እንዲሁ ለማስታወስ ያህል ስሞች ወይም ስም የሆኑ የቃል ክፍሎች አብይ ቅጥያዎች ቅጥያ መላዶችን እንደሚወስዱ እንዲሁም ስሞች በአረፍተ ነገር ውስጥ ባለቤትና ተሳቢ ሆነው መግባት እንደሚችሉ በተጨማሪም ስሞች ጠቋሚና መጣኝ መስተጻምሮችን የሚቀበሉ መሆናቸውን ተምረን አልፈናል። ዛሬ ደግሞ ስለ ሁለተኛው የቃል ክፍል የምንመለከት ይሆናል። ሁለተኛው የቃል ክፍል ቅጽል የሚል ነው። ቅጽል ምንድን ነው? ቅጽል ስምን ቀድሞ በመግባት ስምን ከባህሪ፣ ከአይነት፣ ከቀለም፣ ከመጠን ወዘተ አንጻር የሚገልጹ ናቸው። አንድ ቃል ቅጽል መሆን አለመሆኑን ለማረጋገጥ የራሱ የሆነ መስፈርት ወይም ደግሞ የምንጠቀምበት ዘዴ ይኖረናል። ይሄም ምንድን ነው? እሱ በጣም የሚለውን መጣኝ ቃላት እንዲሁም ደግሞ የተለያዩ ቃላቶችን በማምጣት ከስም ጋር እያዋሃድን መፈተሽ ይኖርብናል ማለት ነው። ያ ማለትም በጣም የሚለውን መጣኝ ቃል እንወስድና ከዛ የተለያዩ ቃላቶችን እያስገባን መፈተሽ ነው። ይሄ ማለት በጣም ከሚለው መጣኝ ቃል ጋራ የምናስገባቸው ቃላቶች ወይም በክፍት ቦታ ላይ የምናስገባቸው ቃላቶች በጣም ከሚለው ጋራ አብረው የሚሄዱ ከሆነ ያ ቃል ቅጽል ነው ማለት ነው። ስለዚህ እሱን ለማየት ያህል ከስር የተቀመጡትን ምሳሌዎችን እንመልከት። ለምሳሌ ከላይ የተሰጡትን ቃላትን ብንፈትሽ በጣም ከዛ በዳሹ ላይ የምናስገባው ቃላቶች አሉ፣ ከዛ ስም ይከተላል። በእንደዚህ ሂደት ውስጥ እዛ ውስጥ የሚገቡት ቃላቶች የሚዋሃዱ ከሆነ ወይም አብሮ የሚሄዱ ከሆነ ያ ቃል ቅጽል ነው ማለት ነው። ለምሳሌ ደግ የሚለውን እንውሰድ። በጣም ደግ ልጅ በጣም አለ፣ ከዛ እዛ ጋር የምናስገባው ቃላቶች አሉ። ለምሳሌ ደግ የሚለው ከዛ ስም ይመጣል ማለት ነው። ስለዚህ በጣም ደግ ልጅ ነው ይባላል። ስለዚህ እስኪ ደግ የምትለዋ የቃል ክፍል ቅጽል ነች ማለት ነው። አረፍተ ነገሩም የተሟላና ትክክለኛ ነው ማለት ነው። ሁለተኛ በጣም አሮጌ ቤት፣ በጣም አሮጌ ቤት ነው ማለት እንችላለን። ስለዚህ አሮጌ የምትለዋ በጣም ከሚለው ቃል ጋር አብሮ ስለሄደልን ይሄም ትክክል ነው ማለት ነው። ሶስተኛ ላይ በጣም ስልክ ሰው፣ በጣም ስልክ ወይም በጣም ስልክ ሰው። ምክንያቱም ሰው ያልኩበት እዛ ጋር የግድ እዛ ጋር ስም የሆኑ ወይም ደግሞ ተወላጠ ስሞች ሊሆኑ ይችላሉ፣ እዛ ጋር መግባት አለባቸው ነው። ስለዚህ በጣም ስልክ አይባልም። ስለዚህ ይሄ ስህተት ነው። ስለዚህ ስልክ የሚለው የቃል ክፍሉ ቅጽል አይደለም ማለት ነው። እንደገና አራተኛ ላይ በጣም አጭር ሰው፣ በጣም አጭር ሰው ወይም በጣም አጭር ልጅ ማለት እንችላለን። ስለዚህ አጭር የምትለዋ እዛ ጋር ቅጽል ነች ማለት ነው። ለምን ከተባለ በጣም ከሚለው ቃል ጋር አብሮ ተዋህዶ ቀጥሎ ደግሞ ስም የሆነ ቃል ክፍል አስገብቶልናል ማለት። ስለዚህ በጣም አጭር ሰው ወይም በጣም አጭር ልጅ ማለት እንችላለን። ስለዚህ ትክክለኛ አረፍተ ነገር ነው ማለት። ስለዚህ አጭር የሚለው ቃሉ ቅጽል ነው ማለት ነው። ሌላ በጣም ዳቦ ነው ወይም በጣም ዳቦ እህል ማለት አንችልም። ስለዚህ ዳቦ የሚለው የቃል ክፍሉ ሌላ የቃል ክፍል ነው ማለት ነው። ስለዚህ ይሄም ስህተት ነው። ዳቦ የሚለው የቃል ክፍሉ ቅጽል አይደለም ማለት ነው። ሌላው በጣም ሰነፍ ተማሪ
በጣም ሰነፍ ተማሪ። ሰነፍ የሚለው እዚህ ጋር በጣም ከሚለው ጋር አብሮ ስለሄደልን ስለዚህ ሰነፍ የሚለው ቅጽል ሆኗል ማለት። ስለዚህ በጣም ሰነፍ ተማሪ ነው ትክክል ማለት ይቻላል ማለት ነው። ሌላው በጣም የዋህ፣ በጣም የዋህ፣ በጣም ደግ ማለት እንችላለን። ሌላ በጣም ክፉኛ ልጅ። ክፉኛ የሚለውን እዚህ ጋር የቃል ክፍሉ ቅጽል አይደለም ማለት ነው። በጣም ቶሎ፣ በጣም አሁን፣ እነኚህ በሙሉ ቶሎ አሁን የሚሉት የቃል ክፍሎቻቸው ቅጽል አይደሉም ማለት ነው። በዚህ መልክ ቃላቶችን እየፈተሽን በዳሽ ቦታው ላይ ቃላቶች ላይ ልዩ ልዩ ቃላቶችን እያስገባን መፈተሽ እንችላለን ማለት ነው። ሶስተኛው የቃል ክፍል ግስ ነው። ግስ የሆነ የቃል ክፍሎች እንዴት እንለያቸዋለን ነው። ግሶች በባህሪያቸው ሁለት ባህሪ አላቸው። አንደኛው በአገባባቸው በአረፍተ ነገር መጨረሻ ላይ የሚገኙ መሆናቸው፣ ሁለተኛ ላይ በቅርጻቸው ባለቤት አመልካች ቅጥያ ምላዶችን መውሰድ ይችላሉ ማለት ነው። እነኚህ ግስ ብለን እንጠራቸዋለን ማለት ነው። እዚህ ግስ ማለት ሁሌም በአረፍተ ነገር መጨረሻ ላይ የመጡ አረፍተ ነገሩን የሚቋጩ የቃል ክፍሎች ናቸው። በተጨማሪም ግስ የሆኑ ቃላቶችን በሁለት አይነት መንገድ ልንረዳቸው እንችላለን ነው። ወይ ሁለት አይነት ባህሪ ያላቸው፣ የመጀመሪያው በአረፍተ ነገር መጨረሻ ላይ መግባት መቻላቸው ሲሆን፣ ሁለተኛው ደግሞ ባለቤት አመልካች ወይም ባለቤት ሊያመልክቱ የሚችሉ ቅጥያ ምላዶችን መቀበል መቻላቸው፣ እነኚህ ሁለተኛው የግስ ባህሪ ነው ማለት ነው። ለምሳሌ እሱ መስታወቱን ሰበረ። ሰበረ የሚለው ቃል ግስ ነው። ሰበረ በአረፍተ ነገር መጨረሻ ላይ መጥቶልናል። አንድ ሁለተኛ የምትለዋ በውስጥ አዋቂነት የገባችው ቅጥያ መላድ ባለቤት አመልካች ነች ማለት ነው። ስለዚህ ሰበረ የሚለው ግሱ የቃል ክፍሉ ግስ ነው ማለት ነው። ሌላው ምሳዋን በላች። ምሳዋን በላች። በላች የሚለው ግስ ነው። ቺ የገባችው ቅጥያ መላድ ባለቤት አመልካች ወይም ጾታማ አመልካች ናት። ስለዚህ በላች የሚለው ግስ ሊሆን ይችላል ማለት ነው። እዚህ እንደዚህ እያደረግን በእነዚህ አይነት መንገድ መለየት እንችላለን ማለት ነው። በላች፣ በላሽ፣ በላክ፣ ወደቃችሁ፣ ሰረቀ፣ ደበደበው የሚሉ ነገሮች በሙሉ እነኚህ ግስ በሆኑ የቃል ክፍሎች ውስጥ የሚመደቡ መሆናቸውን ማስተዋል ያስፈልጋል ማለት ነው። ስለዚህ እነኚህን በእንደዚህ አይነት መንገድ መረዳት አለብን ማለት ነው። እንግዲህ ለዛሬ ያቀረብኩት የትምህርት ይዘት ስለ ቅጽልና ስለ ግስ የተወሰነ ትምህርት እንዳገኛችሁ በመተማመን ይህንን ቻናል ሰብስክራይብ እና ላይክ እያደርጋችሁ እንድትከታተሉን፣ በቀጣይ ክላስ ደግሞ ቀጣዮቹን 2 የቃል ክፍሎችን ይዤላችሁ እስከምቀርብ ድረስ እስከዛው ቻው።